ይህንን ኮድ አግኝታችሁ ሎጊን ካላችሁ በኋላ የምታገኙትን ጥቅም ልነግራችሁ አልችልም። በጣም ብዙ ስራችሁን የሚያቀሉ ህይወታችሁን እንዲሁም ደግሞ ላይፋችሁን በጣም የሚያቀልላችሁ አዳዲስ ቴክኖሎጂዎች የምታገኙበት ፔጅ ነውና ይህን ቴክኖሎጂ ለመጠቀም ደግሞ ሎጊን ያስፈልጋችኋል። እሱን ሎጊን እንዴት እንደምታገኙ እንዴት ደግሞ ሎጊን እንደምታደርጉ በዛሬ ቪዲዮ አሳያችኋለሁ ማለት ነው። ስለዚህ ሙሉ ቪዲዮውን እስከ መጨረሻው ተከታተሉ። መጨረሻ ላይ ደግሞ የሚጠቅማችሁን ቲፕ እነግራችኋለሁ። መልካም ጊዜ። ሰላም እንዴት ናችሁ? እንኳን ወደ ሲፒሲ ኦፊሻል ዩቲዩብ ቻናል ፔጅ በሰላም መጣችሁ። ዛሬ በዚህ ቪዲዮ ወደ ሲፒሲ ክላውድ ተርሚናል እንዴት እንደምንገባ እና ሌሎቹን የክላውድ ሰርቪስ ጥቅሞች ወይ ደግሞ አገልግሎቶችን ለመጠቀም እንዴት ሎጊን እንደምናደርግ እናያለን ማለት ነው። ይህን ቪዲዮ እስከ መጨረሻ ተከታተሉት። መጨረሻ ላይ ደግሞ የማትጠብቁት ነገር እነግራችኋለሁ። ለእናንተም በጣም ይጠቅማችኋል ብዬም አስባለሁ። የሲፒሲ ክላውድ ሰርቪሶችን ለመጠቀም መጀመሪያ ሎጊን ማድረግ ያስፈልገናል። ሎጊን ለማድረግ ደግሞ የሲፒሲ ዲምን ነምበር ያስፈልገናል ማለት ነው። ዲምን ነምበር ማለት ደግሞ ዲጂታል አይደንቲቲ ማኔጅመንት ነምበር፣ ይሄ ያስፈልገናል ማለት ነው። ይሄኛው እንዴት እናገኛለን ለምትሉ ደግሞ እንዴት እንደምታገኙ እንገራችሁ። ወደ ሲፒሲ ኦፊስ ትሄዱና የምትሸጥ ካርድ አለች፣ እሷን ትገዛላችሁ። ካርዱን እዚህ ጋር አስቀምጥላችኋለሁ። በፊትና በጀርባ በኩል እነዚህ ይመስላሉ። በጀርባ በኩል ዲጂታል ብሪጅ የሚል አለ፣ በፊት ለፊት በኩል ደግሞ ኦፕን ተርሚናል የሚል አለ። ሁለቱም ጋር ኪውአር ኮድ አለ። ኪውአር ኮዱን እንዴት ስካን እንደምታደርጉ ደግሞ እዚች ጋር አፕሊኬሽን አስቀምጥላችኋለሁ። እዚች ጋር የምትታያችሁ ከሆነ ማውዝ ፖይንት ማድረግበት ቦታ በሱ አፕሊኬሽን ተጠቅማችሁ ስካን ታደርጉታላችሁ። ስካን ስታደርጉት ወደ የሆነ ፔጅ ይወስዳችኋል፣ ወደዚህኛው ፔጅ ማለት ነው። ኦፕን ተርሚናል የሚለውን ስካን ካደረጋችሁት ወደዚህኛው ፔጅ ይወስዳችኋል። ዲጂታል ብሪጅ የሚለውን ስካን ካደረጋችሁት ደግሞ ወደዚህኛው ፔጅ ይወስዳችኋል ማለት ነው። ይሄኛውን እንይስ። እዚህኛው ላይ ምንድነው ያለው፣ እዚህኛው ላይ ምንድነው ያለው የሚለውን ልንገራችሁ። እዚህኛው ላይ ስትገቡ የተለያዩ የሲፒሲ ክላውድ ቴክኖሎጂዎችን አገልግሎቶች የምትጠቀሙበት ነው። ቀጣዮቹ ቪዲዮዎች ላይ የማሳያችሁን ሰርቪሶች እነሱን እዚህ ውስጥ ገብታችሁ መጠቀም ትችላላችሁ ማለት ነው። ዛሬ በዚህ ቪዲዮ እንዴት ሎጊን እንደምናደርግ አሳያችኋለሁ ብያችሁ ስለነበር እሱን እናያለን። እዚህ ላይ ስትገቡ ደግሞ የሲፒሲ ኢቡክን ታያላችሁ ማለት ነው። ዲጂታል ብሪጅ ላይ ኢቡክ አለ፣ ማለትም ስለ ሞደርን ኢመርጂንግ ቴክኖሎጂስ፣ አሁን ሀገራችን ላይ ስላሉ ቴክኖሎጂዎች፣ ስለ ክላውድ ኮምፒውቲንግ እንዲሁም ሰርቪስ የሚያስተምር ስለ ክላውድ ሰርቪሶች የሚያስተምር ወይ ደግሞ ግንዛቤ የሚሰጥ መጽሐፍ አለ። ወደ 400 ፔጅ ነው። ክላውድ ሰርቪስን ቴክኖሎጂዎችን በጣም በደንብ በሚገባ አንደርስታንድ ለማድረግ እዚህ ፔጅ ላይ ገብታችሁ ኢቡኩን ማንበብ ትችላላችሁ ማለት ነው። በተጨማሪም ዳውንሎድ ማድረግ ስለሚቻል እሱን ቼክ ማድረግ ይቻላል። እዚህ ጋር ደግሞ ምን አለ፣ የሲፒሲ ተርሚናል ኦፕን ተርሚናል የምትለዋን ስካን ስታደርጉት ወደዚህኛው ፔጅ ይወስዳችኋል ማለት ነው። እዚህኛው ፔጅ ላይ ከሲፒሲ ካርዱ ስትገዙ አብሮ ሎጊን ኮድ ይሰጣችኋል። እሱን ሎጊን ኮድ ምን አይነት መሰላችሁ? ሁለት ነው የሚሰጣችሁ፣ አንድ ነው የሚሰጣችሁ ቤዚክሊ። የመጀመሪያው ለዚህኛው ብላችሁ ለዚህኛው ነው የምትገዙት፣ ለመጽሐፉ ለዚህኛው ስትገዙ ሁለት ፍሪ ይሰጣችኋል። እሱ ምንድነው የክላውድ ሰርቪስ ወይ ደግሞ ተርሚናሉ የምትጠቀሙበት ሁለት ፍሪ ኮድ ይሰጣችኋል ማለት ነው። የእሱን ትገዙና እዚህኛው ላይ ሎጊን ማለት ትችላላችሁ። ከዛ በኋላ ደግሞ ሁለት የተሰጣችሁ ፍሪ ይኖራሉ። እነሱን ደግሞ እዚህ ላይ ገብታችሁ አክሰስ ማድረግ ትችላላችሁ ማለት ነው። ዛሬ ካርዱን ከገዛችሁ በኋላ ይሄኛውን ነው አክሰስ የምታደርጉት። ይሄኛውንም ታደርጋላችሁ። መጽሐፍ የምትፈልጉ ከሆነ እዚህኛው ላይ ነምበራችሁን ታስገባላችሁ። ተርሚናሉን ደግሞ የክላውድ ሰርቪሶች መጠቀም ከፈለጋችሁ ደግሞ እዚህ ጋር ቁጥራችሁን አስገብታችሁ መጠቀም ትችላላችሁ ማለት ነው። እስቲ አስገብተን እንዴት ሎጊን እንደምናደርግ ነው። ሄደን ገዛን፣ ቁጥር ተሰጠን። ያን ቁጥር ደግሞ እዚህ ጋር እንጽፈዋለን ማለት ነው። የኔን ቁጥር አስገብቻለሁ። ሎጊን ስል ወደ ምን ፔጅ እንደሚያመጣልኝ ተመልከቱ። የሲፒሲ ተርሚናል ላይ ገብቻለሁ ማለት ነው። የሲፒሲ ተርሚናል ፔጁ ይህንን ይመስላል። ከዛ የክላውድ ሰርቪሶች እንዴት ነው የምንጠቀመው ለሚለው ይቺ የእጅ ምልክት አለች እዚች ጋር
እዚች ጋር የእጅ ምልክት አለች። እሷን ተነኳትና ኢንተር ባይነሪ ኮድ የምትላለች። እዚህ ላይ በቀጣዮቹ ቪዲዮዎች ላይ ማሳያችሁን ቁጥር እያስገባችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ 4 ቁጥር ኖት ወይም አጀንዳ አለ፣ ቢዝነስ ካርድ ሜከር አለ፣ ፕሮሞሽን አለ፣ ስክሪን አለ፣ ማይ ኮሚሽን አለ፣ አግሪመንት የምታደርጉበት ፔጅ አለ፣ ፕሮፐርቲ ሴል የምታደርጉበት ፔጅ አለ፣ እቁብ አለ፣ እድር አለ። ብዙ አይነት የክላውድ ሰርቪሶችን መጠቀም ትችላላችሁ ኑሯችሁም እንዲሁም ደግሞ በቃ አይደለ ለህይወታችሁ በጣም አስፈላጊ ናቸው። ቀን በቀን የዕለት ተዕለት ኑሯችሁን ድካም የሚቀንሱላችሁ ቴክኖሎጂዎች አሉ። እዚህ ላይ ክላውድ ሰርቪሶች አሉ። እነዚህን ሰርቪሶች ከየትም ቦታ ሆናችሁ አክሰስ ማድረግ ትችላላችሁ። በጣም የሚጠቅማችሁ ደግሞ ደስ የሚለው ነገር ምንድን ነው? በጣም ሴኪዩር ነው። ማንም አክሰስ ሊያደርገው አይችልም ከእናንተ ውጭ። ማለትም ምንድን ነው? አንድ ዲምን ነምበር አንድ ዲቫይስ ላይ ብቻ ነው የሚፈቀደው። አንድ ዲቫይስ ላይ ብቻ ነው የሚፈቀደው። ይሄ ማለት የእናንተን ቁጥር ሌላ ሰው ቢያገኘው ሎጊን ማድረግ አይችልም ማለት ነው፣ በእናንተ ዲቫይስ ከተመዘገበ። ስለዚህ ሎጊን ካደረጋችሁ በኋላ ይህን ፔጅ ታዩታላችሁ። ደን ምለው የምታደርጉት ይህን እጅ ምልክት ተነኩትና ቀጣዩ ቪዲዮዎች ላይ ማሳያችሁን ቁጥር ያስገባችሁ ሰርቪሶችን ቼክ ማድረግ ትችላላችሁ፣ መጠቀም ትችላላችሁ ማለት ነው። በቀጣዮቹ ቪዲዮዎች ደግሞ ማሳያችሁ ብዙ አሉ ላይ ብዙ ቱቶሪያሎች ስላሉ እነሱንም እየገባችሁ ቼክ ማድረጋችሁ እንዳትረሱ። ሎጊን አድርገን ይሄኛውን ፔጅ ነው የምናገኘው ማለት ነው። እናንተም እስቲ ሞክሩትና ጥያቄ ወይም አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልን፣ መልስ የምንመልስላችሁ ይሆናል። የመጽሐፉ ፔጅ ላይ ደግሞ ቼክ እናድርግና ላሳያችሁ። ወደ መጽሐፉ ቦታ ይወስዳችኋል። ዳውንሎድ ማድረግ ትችላላችሁ። እንዲሁም ደግሞ ከዛ ላይ የምትፈልጉትን አገልግሎት ያልገባችሁ ነገር ካለ ጥያቄ ካላችሁ ደግሞ ኮመንት ላይ ያሳውቁን፣ የምንመልስላችሁ ይሆናል። የዛሬ ቪዲዮ ይህን ይመስል ነበረ። ቀጣይ የምሰራላችሁ ቪዲዮ ምንድን ነው? ኖት ወይም አጀንዳ በሚለው ላይ ነው እና እንዴት በጣም ላይፋችሁን የሚያቀልላችሁን ነገር እንዴት መጠቀም እንደምትችሉ ቀጣይ ማሳያችሁን ቪዲዮ በደንብ እንድትከታተሉት ፈልጋለሁ፣ በደንብ እንድታዩትም ፈልጋለሁ። የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቻው።